በዕለተ ሰንበት 38 ዓመት የኖረውን በሽተኛ በጉሶታል እንዲሁም ይመስክር ተብሎ ምስክር ተደርጎ የተጠራ እሱ ነበረ። በዕለተ ሐሙስ ጌታ በሚያዝበት ጊዜ በምሴተ ሐሙስ ምስክር አድርጎ ሲጠራ ይህ ነው አልጋህን ተሸክመ ብሎ ያዘዘኝ ይሄ ነው፣ በሰንበት ቀን የማይገባ ስራ ያሰራኝ ይሄ ነው ብሎ ተንደርድሮ ሆዶ በጥፊ መጥቶ መስክሯል። ጌታን ክቡር ፊቱን በጥፊ የመታበት ዳግመኛ እንዳትበድል ተብሎ ዳግመኛ ለበደል የወደቀበት እጁ ሰሏል፣ እንደገና ደርቋል፣ ተቃጥሏል እጁ። አራተኛው ሳምንት መጻጉዕ የሚል ስያሜ ተሰይሟል። የዐቢይ ጾም በገባ በአራተኛው ሳምንት ከእሁድ ቀን ጀምሮ መጻጉዕ ይባላል። መጻጉዕ ማለት ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ ያለውን ያስታውሰናል። በአራተኛው ሳምንት መጻጉዕ መባሉም በአራተኛው ክፍለ ዘመን ዘመነ አበው ቀደም፣ ዘመነ መሳፍንት፣ ዘመነ ነገሥት ይሁንና ዘመነ ካህናት ነው። እዚያ በዘመነ ካህናት ብዙ ነገሮች ተደርገዋልና በዚያ ወቅት የፈውስ ስርዓት ይታይ ነበር። ይልቁንም ብዙ ፈውስ አይታይም ነበር እንጂ እቺ ቤተ ሳይዳ በተባለችው አካባቢ ዘቁርባጥቄ ይላታል፣ ቤተ ሳይል ይላታል። የይቅርታ ቤት ማለት ነው። በዚያች ብዙ ይቅርታ ይፈጸምባት ነበረ። ነገር ግን እስመ መልአከ እግዚአብሔር በጊዜ ወረደም ሰማይ፣ የእግዚአብሔር መልአክ ከሰማይ በወረደ ጊዜ ውሃው ይታወክ ነበረ። ውሃው እንደታወከ ወዲያውኑ መጀመሪያ ማንም ሳይነከው መጀመሪያ ወደ ውሃው የወረደ ሁሉ ካለበት ደዌው ሁሉ ይፈወስ ነበርና በዚያ ብዙ በሽተኞች ተሰብስበው ይኖሩ ነበረ። 5 አይነት በሽተኞች እንዳሉ ይታወቃልና መጻጉዕ ማለት የሰለለ፣ የሰለሰለ፣ የደረቀ፣ በሕማም የደቀቀ፣ መነሳት፣ መቀመጥ፣ መንቀሳቀስ፣ መሮጥ፣ እተኛበት እንኳን መገላበጥ የማይችል ማለት ነው ትርጉሙ መጻጉዕ ማለት። ስለዚህ ይሄ መጻጉዕ ከእነዚህ መጻጉዖች መካከል ይልቁንም ደዌ የጸናበት የ38 ዘመን በሽተኛ ነበረ። የ38 ዘመን በሽተኛ ነበረ እና ይህ የ38 ዘመን በሽተኛ የሚረዳው አጥቶ ውሃው በታወከ ጊዜ ቀድሞ ለመግባት አቅም አጥቶ ቀድሞ የሚያስገባውም ሰው አጥቶ እንዲያው ወድቆ እዚያው ተንገላቶ ይኖር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ ደዌ የጸናበት እሱ መሆኑን አየው። በሚመለከተው ጊዜ ተፈቅድኑ ትየው ልትድን ትወዳለህን አለው። መፍቀሬ ሰብ ክርስቶስ መዳናችን በፈቃዳችን እንዲሆን ይወዳል። ልንድን እንወድ መሆን አለብን። ለመዳን ፈቃደኛነት አስገድዶ ሳይሆን አስፈቅዶ ነው የሚያድነን። በፈቃዱ መጥቶ ሊያድነን መጥቷል። ስለዚህ በፈቃዱ ወረደ፣ በፈቃዱ ተወለደ፣ በፈቃዱ ተሰደደ፣ በፈቃዱ ተጠመቀ፣ በፈቃዱ ጾመ፣ በፈቃዱ ጸለየ፣ በፈቃዱ ሰገደልኝ ሁሉ አሳየን። አርያ ጾምን፣ አርያ ጸሎትን፣ አርያ ስግደትን ሁሉ አሳየን። ስለዚህ ልትድን ትወዳለህን? ነገር ግን ጌታዬ ልድን እወዳለሁ አዎን፣ ነገር ግን ውሃው በሚታወቅ ጊዜ አልብየ ሰብ ሰው የለኝም። ውሃው በሚታወቅ ጊዜ ለመውረድ ወደ ውሃው ለመግባት ስፈልግ አቅም የለኝም፣ ወደ ውሃው የሚያስገባኝም ሰው የለኝም። በዚህ ምክንያት እኔ ልንቀሳቀስ ስለማልችል ባይድ ይቀድመኝ ወሪደ፣ ሌላው ቀድሞኝ ይወርዳል፣ ሌላው ቀድሞኝ ይወርዳል። በዚህ ምክንያት እንዲህ ብዬ በበሽታ ተይዤ እኖራለሁ አለው። እሱም ልትድንማ ከወደድክ ምን ችግር አለው ብሎ በቃሉ ካህሊ ነውና ካህሊ በቃሉ እውነተኛ ቃሉ ሕይወት ቃሉ መድኃኒት ነውና ተንስ ንሳ አራተከ ወእቱ ቤተከ፣ ወደ ውሃው ወርደህ ከውሃው ተነክረ ብትድን በውሃው ምክንያት ልትድል ነው። የኔን አዳኝነት እንድታምን እንዲሁ ተነስተህ አልጋህን ተሸክመህ ሂድ አለው። በጣም ከባድ በወትሮ አሰራር የተሰራ የብረት አልጋ ነውና ክብደት ያለው
ሰው ሊያነሳው የሚያውቅ በአራት ማዕዘን ተይዞ የሚነሳ ነው እንጂ አመችነት የሌለው ነበርና ነገር ግን እሱ ያን ሁሉ 38 ዘመን በአልጋ ወድቆ በደዌ ደቆ ይኖር የነበረ ሰውነት በአንድ ጊዜ በቃሉ ተፈውሶ አልጋውን ተሸክሞ ይሄድ ጀመር። አልጋውን ተሸክሞ ሲሄድ አይሁድ ለቅናት ለምቀኝነት አያርፉምና ኢይደልወከ ትጹር አራተከ በዕለተ ሰንበት፣ በሰንበት ቀን አልጋህን ተሸክመ ልትሄድ አይገባህም አሉት። እርሱም ዘአህየወኒ ውእቱ ይቤለኒ ተንስ ንሳ አራተከ ወእቱ ቤተከ፣ ያዳነኝ እሱ ተነስተህ አልጋህን ተሸክመ ሂድ አለኝ ብሎ ነገራቸው። እሱ ማን ነው አሉት። እሱ ግን ትንሽ ወረታው ቢስ ውለታው ቢስ ሰው ነበር። እንኳንስ 38 ዓመት በአልጋ ወድቆ በደዌ ደቆ የነበረ ያውን ሰውነት ያዳነ ይቅርና ታሞ የጠየቀ እንኳን ሊረሳ ይገባል። አንዱ ዝንጉ ነበረ። ታሞ የተነሳ እግዚአብሔርን ረሳ ይላሉ አባቶች። በአባቶች በብሂለ አበው ንግግር ታሞ የተነሳ እግዚአብሔርን ረሳ። ሁልጊዜም የኛ ነገር ያደረግልንን ወረታውን መርሳት ይበዛብናልና ወረታውን ረስቶ አላወቀውም ነበርና አላውቀውም አለ። ጌታችን ኢየሱስ ክርስቶስ ብዙ ሕዝብ ይከተለው ስለነበረ በዚያችም የመጠመቂያ ቦታ እጅግ ብዙ ሰው የታመሙት ለሕመማቸው፣ አስታማሚዎች ለዘመዶቻቸው ለአስታማሚነት፣ እሱን የሚከተለው ደግሞ ታምራቱን ለማየት የትምህርቱን ቃል ለመስማት ይፋጠኑ ነበርና በዚህ ምክንያት አላየውም። ጌታችን ኢየሱስ ክርስቶስ ተሰውሮት አላየውም፣ አላውቀውም አለ። ነገር ግን አይሁድ ይህንን ማድረግ አይገባህም ብለው ተከላከሉት፣ ተመቀኙት። ከዚህ በኋላ አገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ። እነሆ ድነሃል፣ ኡቅ ወእምዘኢታብስ ዳግመ ዘያኪ ከመዘያኪ ይርከብከ ዘያኪ እምዘይርከብከ። አዎ እነሆ ድነሃል፣ ተፈውሰሃል፣ ከእንግዲህ ዳግመኛ አትበድል፣ ከዚህ የባሰ እንዳያገኝ ተጠንቀቅ ብሎታል። እርሱ ግን ጥንቁቅ ያልሆነ እንዲያው ደካማ ሰው ነበረ። ክርስቲያን ጥንቁቅ ሊሆን ይገባዋል። ክርስቲያን በክርስትና ሕይወቱ ጥንቁቅ ሊሆን ቢቻል በተቻለው መጠን ሕጉን ሊጠብቅ፣ ባይቻል ደግሞ በየጊዜው ንስሐ ሊገባ፣ በንስሐ ሊታደስ፣ በንስሐ ሊቀደስ፣ በንስሐ ሊፈወስ፣ በጾም በጸሎት ከእግዚአብሔር ሊገናኝ፣ በመንፈስ ቅዱስ ሊቃኝ ይገባል። ይህ ግን ሰነፍ ነበርና ከጊዜ በኋላ ሳይቀር ጌታ በተከሰሰበት ዕለት ጌታ ተከሶ በዕለተ ሰንበት የማይገባ ሥራ ሰርቷል። ድውይ ፈውሷል፣ ለምጽ አንስቷል፣ ዕውር አብርቷል። በዕለተ ሰንበት 38 ዓመት የኖረውን በሽተኛ ፈውሶታል። እንዲሁም ይመስክር ተብሎ ምስክር ተደርጎ የተጠራ እሱ ነበረ። በዕለተ ሐሙስ ጌታ በሚያዝበት ጊዜ በምሴተ ሐሙስ ምስክር አድርጎ ሲጠራ ይህ ነው አልጋህን ተሸክመ ብሎ ያዘዘኝ ይሄ ነው፣ በሰንበት ቀን የማይገባ ሥራ ያሰራኝ ይሄ ነው ብሎ ተንደርድሮ ሄዶ በጥፊ መጥቶ መስክሯል። ጌታን ክብር ለሱ ይሁን። ክቡር ፊቱን በጥፊ የመታበት ዳግመኛ እንዳትበድል ተብሎ ዳግመኛ ለበደል የወደቀበት እጁ ሰሏል፣ እንደገና ደርቋል፣ ተቃጥሏል እጁ እና እንዲህ አድርጎ የፈወሰበት ዕለት ስለሆነ መጻጉዕ በመባል ይታወቃል። ከዚህም የበለጠ እንዲያው ከዚህ ብዙ እንማራለን፣ ወደ መጨረሻ እናብራራዋለን። ከዚህ ሰው ብዙ መማር ያለብን ነገር አለ። ትምህርቱ በዚህ በጣም ሰፊ ትምህርት ያለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰንበት ብዙ ድንቅ ድንቅ ታምራትን አሳይቷል። ድንቅ ድንቅ ስራዎችን ሰርቷል። አይሁድ እግራቸውን ዘርግተው ሥራ ፈተው ሁሉን ትተው ያከብሩት የነበረውን ሰንበት እሱ ግን በጎ እየሰራ ድውይ እየፈወሰ ለምጽ እያነጻ ድንቅ ድንቅ ታምር እያደረገ ነው ያከበራት ሰንበትን። ምክንያቱም በዕለተ ሰንበት በጎ ሥራ ስሩ፣ ቤተ ክርስቲያን ሳሙ፣ መጻሕፍትን ስሙ፣
የተጣላ አስታርቁ፣ የታመመ ጠይቁ ለማለት በዕለተ ሰንበት እንዲህ ያለ ነገር ይሰራ ነበረ። ክቡር ቅዱስ ያሬድ ምን አለ? አበይተ ኃይላተ ገብረ ኢየሱስ በዕለተ ሰንበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰንበት ድንቅ ድንቅ ተአምራትን አድርጓል። በዕለተ ሰንበት ለምጽ አንጽቷል፣ ዕውር አብርቷል፣ ተአምር ሰርቷልም። ኩሉ ዘአቢ ነግር ዘገብረ። ከሰራው ድንቅ ድንቅ ተአምር ደግሞ የበለጠውን እናገራለሁ አለ። ጽውር ይአውር ሕያወ አይነ፣ እንዲሁ አፈር ደነኛውን አይን ያጠፋል። ውእቱሰ ወረቀ ምድረ ወገብረ ጽውረ፣ እሱ ግን ወደ ምድር እትፍ ብሎ ጭቃን ለውሶ ወቀብኦ አዕይንቲሁ ለዘእውሩ ተወልደ፣ ዕውር ሆኖ የተወለደውን በዕለተ ሰንበት በጭቃ ቀባው። ወአህየዎ፣ አይኑንም አበራለት ብሎ መስክሯል። እና በዮሐንስ ወንጌል ምዕራፍ 9 ላይ የተነገረው በዚህ ዕለት ይነገራል። በዚህ ዕለት የሚነገሩ ብዙ ድንቅ ድንቅ ተአምራት አሉ። በጣም ብዙዎች ናቸው። እና ይሄ እኛው ደግሞ ዝም ብሎ ልሙጡን ግንባር ብቻ ሆኖ የሚበላበት አፍ እጅና እግር ብቻ የሚተነፈስበት አፍንጫ እንጂ የአይን ስዕል ሳይኖረው ባዶውን ድምጥ ግንባር ሆኖ የተፈጠረ ነበረ። አልፎ ሲሄድ ጌታ ሐዋርያት ጥያቄ አቀረቡ። እሱም ያው የደካማ ልመናን እየለመነ ከመንገድ ላይ ወድቆ በነበረበት ጊዜ ሐዋርያት ጥያቄ አቀረቡ። ጌታ ሆይ በኃጢአተ መኑ ተወልደ ዝዕውር፣ ይህ ዕውር በምን ኃጢአት ነው የተወለደ? በዘርሱኑ ወደፊት የሚሰራውን አውቆ ፈጣሪ ፈጠረው በራሱ ኃጢአት ነው? ወሚመ በዛ አዝማዲሁ፣ ወይስ አስቀድመው አባት እናቱ በበደሉት በደል እንዲሁኖ ተወለደ? በማን ተወለደ? እንዲሁኖ ሊወለድ ቻለ ሲሉት መፍቀሬ ሰብ ክርስቶስም የሰውን በደል የማይቆጣጠር ነውና ውእቱ አበሰ፣ እሱ አልበደለም። ወኢ አዝማዲሁ፣ እነሱም አልበደሉም፣ ዘመዶቹ አባት እናቱም አልበደሉም። አላ ከመ ያስተሪ ግብረ እግዚአብሔር በላዕሌሁ፣ የእግዚአብሔር ሥራ በእሱ ይገለጥ ዘንድ ነው እንጂ ብሎ እነሆ መዓልት ሳለ ስራ ልሰራ ይገባኛል፣ ስራ የማይገባት ሌሊት ትመጣለች። እንዛሃለው ኩስተ ዓለም አነ ውእቱ ብርሃኑ ለዓለም፣ በዓለም ሳለው የዓለም ብርሃን እኔ ነኝ ብሎ ወዘንተ ብሎ ወረቀ ምድረ፣ ይህን ብሎ እትፍ ብሎ ከምድር ላይ በምራቁ ጭቃ አለወሰ። ወቀብኦ አዕይንቲሁ፣ እነሆ የአይን ስዕል ሳለበት። ወይቤሎ ሁር ወተጠመቅ በመጥምቃተ ሰሊሆም፣ እነሆ በሰሊሆም ውሃ ወርደ ተጠመቅ አለው። በሰሊሆም ውሃ ወርዶ ታጠበ። ወገባ እንዘይሬ፣ እያየ ተመለሰ። አይኑ በርቶለት እያየ ተመለሰ። ወአጓሪሁ ውስተ ወለ ያምርዎ ይቤሉ፣ በመንገድ ወድቆ ሙጻት ሰጡት የነበሩ ቀድሞ አብሮ አደጎቹ ጎረቤቶቹ እርስ በርሳቸው እንዴት አኮኑ ዝንቱ ውእቱ ዘይሰሉ፣ በመንገድ ወድቆ ምጽዋት ይለምን የነበረው አልነበረም አሉ። አንዳንዶቹ ደግሞ አይ ይመስለዋል እንጂ አይደለም እሱን ይመስላል ግን አሉ። አንዱ መልክ አይን ነውና መልኩ ተቀይሮባቸው የአይን የሌለው የነበረ አይን ወጥቶባቸው በዚያን ጊዜ ይመስለዋል እንጂ እሱ አይደለም ተባባሉ። ለምን እሱን አንጠይቀውም ተባሉ። እሱን ጠየቁት። በመንገድ ወድቀህ እንዲህ ምጽዋት ትለምን የነበርከው አይደለህም ሲሉት አዎነኝ። እንግዲህ አሁን እንዴት አይኖች በሩልህ? ማንስ አይንህን ገለጠልህ? ሲሉት እነሆ ብእሲ ዘስሙ ኢየሱስ የተባለ ሰው ጽውረ በገብረ በምራቁ ወቀባእኒ አዕይንተ ወበለኒ ሁር ወተጠመቅ በመጥምቃተ ሰሊሆም፣ እነሆ በምራቁ ጭቃን ለወሰ፣ አይኔንም ዳበሰና ሳለልኝ። ሂድና በሰሊሆም ውሃ ታጠመቅ አለኝ። ሄጄም ተጠመቅኩ፣ እነሆ አሁን ያለው አላቸው። አረ እንዴት አድርጎ አሳየህ ብለው አጥብቀው ጠየቁት። ነግሬያችኋለሁ፣ እንደዚህ አድርጎ ጭቃ ለውሶ አይኔን ቀብቶ ተጠመቅ አለኝ። ተጠመቅኩ፣ አየሁ። ስንት ጊዜ ነው የምትጠይቁኝ? እንዴ ለእኛ ገልጠ ባትናገር ለጸሐፍት ፈሪሳውያን በጢጢ በሳምባ ጠልፍ እየገረፉ ያናግሩሃል ብለው ወሰድዋ አበ ምኩራብ፣ ወደ ምኩራብ ወሰዱትና ለዚያ ለምኩራቡ አለቃ
ሰጡት። ከዚያ ተጠየቁት፣ ማን ነው እንዲህ ያደረገልህ አሉት። እነሆ ቅድም እንደተናገረው ስሙ ኢየሱስ የተባለ በምራቁ ጭቃ ለብሶ ዓይን ስዕል ሳለልኝ። ዓይኔን ስዕል ከሳለ በኋላ በምጥማቃተ ሰሊሆም በሰሊሆም መጠመቂያ ተጠብ አለኝ። ተጠምቄም ታጥቤም እንኋ ያለሁ አላቸው። እንዲህ ወኢያምንዎ እንዲያው ሊያምኑት አልቻሉም። እስከ ጸው አዝማዲሁ ዘመዶቹን ጠሩ። እንዲያውም ኧረ ቆይ በሱ ብቻ እንዴት እናምናለን? በአንድ ምስክርስ እንዴት ብለን ልናምነው እንችላለን? እስኪ ዘመዶቹን ጥሯቸው፣ ወላጆቹ ይምጡ ተባሉ። እውር ሆኖ የተወለደ የምትሉት ልጃችሁ ይሄ ነው? ይሄ ልጃችሁ እውር ሆኖ የተወለደው ነው አሏቸው። አዎ እውር ሆኖ መወለዱን እናውቃለን። አሁን ግን ወይዚየሰ ማን ዓይኑን እንደገለጠው ማንም እንደፈወሰው አናውቅም አሉ። ይህንን ማለታቸው ክርስቶስ ነው ብለን ብንመሰክር ክርስቶስ እንደሆነ ያመነበትና የመሰከረለት ይሰደድ ምኩራብ፣ ከምኩራብ ይለይ ይውጣ ተብሎ አዋጅ ተነግሮ ነበርና የአይሁድን አዋጅ ፈርተው ነው። ወዘንተ ይቤሉ በእንተ ፍርሃቶሙ ለአይሁድ፣ ስለ አይሁድ ፍርሃት ይህን አሉ። ማን ዓይኑን እንዳበራለት ሎቱ ተሰአልዎ፣ ራሱን ጠይቁት። እስመ ልይቅ ብእሲሁ፣ ትልቅ ሰው ነው ወይክል ተናግሮ ለርሱ ራሱ መናገር ይችላል ብለው መለሱለት። በድጋሚ እሱን ጠሩትና ሁርሃብ ስብሐተ ለእግዚአብሔር፣ ዝም ብለህ እግዚአብሔርን ያዳነ ለእግዚአብሔር ምስጋና አቅርብ፣ ይሄ ሰው ኃጢአተኛ እንደሆነ እኛ እናውቃለን ብለው ስለ ኃጢአት ይዘረዝሩ ጀመር። እኔ የማውቀው አንድ ነገር ብቻ ነው፣ ኃጢአተኛ መሆኑን የማውቀው ነገር የለኝም። የማውቀው ዕውር ሁኜ መወለዴን፣ ዛሬ ግን በእሱ ምክንያት ብርሃን ማግኘቴን ብቻ ነው ብሎና በጥባት መሰከረ። አጥብቀው እንዴት አደረግ ምን አድርጎልሃል አሉት። ማን ነው ትላለህ? እሱ ነቢይ ነው አላቸው። እንዴት አጥብቃችሁ ትጠይቁኛላችሁ? ተፈቅዱኑ ትኩኑ አርዳዩ ደቀ መዛሙርቱ ልትሆኑ ትወዳላችሁ? ወፀአልዎ የዕውር ስድብ ዕውር የጠንባሬ ብለው ሰደቡትና አንተ ኩሎቱ ረድኦ፣ አንተው ራስህ ደቀ መዝሙር ሁነው እኛስ ወንነሳ አርዳዊሁ ለሙሴ ንነ፣ እኛ የሙሴ ደቀ መዛሙርት ነን። ወንነ ነአምር ከመለ እግዚአብሔር ከመለ ሙሴ ተናገሮ እግዚአብሔር ገጸ በገጽ ወአፈ በአፍ፣ ሙሴን ቃል በቃል እንደተነጋገረው እኛ እናውቃለን። ወለዝሰ ኢነአምር ከመ ማይቴው እቱ፣ ከየት እንደመጣ እሱን ግን አናውቅም። የት እንደመጣ የማታውቁትን ኃጢአተኛ ነው ስትሉ አታፍሩም? እናንተ የት እንደመጣ አናውቅም አላችሁ፣ ነገር ግን ኃጢአተኛ መሆኑን ቤታወቃችሁ ብሎ ሞገታቸው። ወአውፅእዎ ምኵራብ፣ ውጣ ከዚህ ምኵራባችን ተለይ ብለው አስወጡት። እንዳባረሩ ሲሰማ ጌታችን መፍቀሬ ሰብ ክርስቶስ ከሰው ስንለይ በጎናችን የማይለየው አምላክ እሱ መጣና ተገለጠለት። ታምንሁ በወልደ እግዚአብሔር፣ እነሆ በእግዚአብሔር ልጅ ታምናለህን አለው። መኑ ውእቱ ወልደ እግዚአብሔር ከመ መኑ ወቱ፣ አምንበት ዘንድ የእግዚአብሔር ልጅ ማን ነው አለው ብሎ መለሰለት። ዘትሬኢ ወዘይትናገር ምስሌከ፣ ከፊት ቁሞ የምታየውና ከአንተ ጋር የሚነጋገረው ነው አለው። አመኛለሁ ብሎ ለፈጣሪው ሰገደ። እነሆ ለፈጣሪ እውነቱን መሰከረ፣ ለፈጣሪ እውነቱን ተናገረ፣ ለፈጣሪ እውነተኛ ስግደት አቀረበ፣ አመነ። እንደዚህ ሰው ማመን ይገባል። እንደ መጻጉዕ እንደዚያ በዮሐንስ ወንጌል ምዕራፍ 5 እንደተጻፈው ታሞ የተነሳ እግዚአብሔርን ረሳ እንደተባለው እንደዚያ እግዚአብሔርን ወረታ መርሳት አይገባም። እንደዚህ ሰው ቀጥ ጸጥ ብሎ መመስከር ያስፈልጋል ማለት ነው። እና እንደዚህ አድርጎ ያደረገበት ድንቅ ቀን ስለሆነ በዚህ ሳምንት ሕሙማንን መፈወሱን፣ ለምጻሞችን ማንጻቱን፣ አንካሶችን ማርታቱን የመሳሰለውን ሁሉ እየተነሳ የሚመሰገንበት ሳምንት ነው። እኛም ደግሞ ብዙ ዘመን በደዌ ሥጋ የተያዝን በኃጢአት ደዌ ሰውነታችን የሰለሰለ የደከመ የቆሰለ ያበጠ የጎበጠ መሄድ መራመድ መሮጥ መንቀሳቀስ መገላበጥ ያቃተን መሆኑን ልናስብና ፈውሱን ከእግዚአብሔር ልንጠይቅ ይገባል። ተፈቅዱኑ ትየው ልትድን ትወዳለህን ብሎ ይጠይቀናል። አዎ ልድን እወዳለሁ ማለት ያስፈልጋል። አዎ ልድን እወዳለሁ ማለት ተገቢ ነው። ወደምንድንበት
በፈቃደ ካህን በምክረ ካህን ወደምንኖርባት ወደ ቅድስት ቤተ ክርስቲያን መገስገስ፣ ቃሉን መስማት፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ ንስሐ መግባት፣ መጾም፣ መጸለይ፣ መቀደስ፣ መመለስ፣ መፈወስ አለብን። ይህን እያሰብን የምንጾመው ጾም ነው ማለት ነው። አሁን እኛም በእውነቱ ልቅልቅ እንዳልን ደረቅ ግንባር እንሆን፣ አሻግረን አናይ፣ አርቀን አናይ፣ አርቀን አናስብ። የሚመጣው ዓለም የማያልፍ ያለንበት ዓለም የሚያልፍ መሆኑን አናውቅ፣ አናስተውል። ለሚያልፈው የማያልፈውን ስናጣ፣ በሚያልፈው ብዙ ስንደክም፣ ለማያልፈው ግን ምንም እንኳን ከሰባት ቀን አንድ ቀን ቤተ መቅደስ እደን አንድ ሰዓት ቁመን ማስቀደስ እንኳን ሲሳነን፣ ቃሉን መስማት ሲደክመን እንታያለን። ለሚጠፋው ብዙ ስንለፋ፣ ለማይጠፋው ግን እንዲያው ትንሽ እንኳን ነገር አውጡ ስንባል ከ10 አንድ እንኳን ለእግዚአብሔር ከልክለ ነው አስራቱን በኩራቱን ቀዳማያቱን ማውጣት አቅቶን ከሰባት ቀን አንድ ቀን እግዚአብሔርን ማገልገል ምን አንድ ቀን አንድ ሰዓት አንድ ቅጽበት ጠዋት እሑድ ጠዋት እስከ 3 ሰዓት እንኳን እግዚአብሔር ማገልገል አቅቶን ስንቶቻችንን በደዌ ዳኛ ባልጋ ቁራኛ ተዘረን ምንኖር፣ ደዌ ሥጋ ደዌ ነፍስ ጸንቶብን ምንኖረው ማየት የተሳነን ስንቶቻችን። ስለዚህ በዚህ ሳምንት ይህንን እያሰብን ሁሉን ለሚችለው አምላክ አንተ ፈውሰኝ፣ አንተ ቀድሰኝ፣ መሰጥ ትፈቅድ ትክል አንጽሖቴ ብትወድስ ልታነጻኝ ይቻልሃል ብለን ስንቶችን ብዙ ለምጽ ያለብን የማይፈወስ ከሰው የማያገናኝ ከእግዚአብሔር የማያገናኝ ብዙ ኃጢአት ብዙ መሰናክል ያለብን ብዙዎቻችን እና ለይስሙላ ከመጾም ለይስሙላ ክርስቲያን ከመምሰል ለይስሙላ እንደው ለይዱልኝ ለስሙልኝ ያህል ነጠላ ለብሶ ወዲያ ወዲህ ከመመላለስ ይልቅ እውነተኛ ክርስቲያን ሆኖ እንደ እውነተኛው እንደዚህ አይኑ እንደበራለት አይነ ልቡናችን እንዲያበራልን አባቶቻችንም እኮ ሲባርኩን እግዚአብሔር ልዑል ይባርከ ወያብርህ አይንተ አልባቢከ፣ እግዚአብሔር ይባርክህ አይነ ልቡናህንም ያብራልህ ብለው እኮ ነው የሚባርኩና አይነ ልቡናችን እንዲበራልን ዝም ብሎ ድምድም ሆኖ ልሙጥ ሆኖ አርቆ የማያይ ሆኖ የተፈጠረውን ያለውን ሲፈጥረነስ ንጹህ ልብ ሰጥቶ ነው የፈጠረን። ነገር ግን በየጊዜው የቆሸሸውን በየጊዜው የደከመውን በየጊዜው የጨለመውን አይምሯችን መልሰን ልንጾምበት የሚገባ በዚህ ሳምንት የታመሙትን ልንጠይቅ፣ በዚህ ሳምንት የተመሙትን ሁሉ ልንዳስብሳቸው፣ ምን አማራችሁ ልንላቸው የሚገባ ጌታችን የታመሙትን እየፈወሰ እንዳይሳየን ሁሉ የታመሙትን በየሆስፒታሉ በየጸበሉ ያሉትን ሁሉ እየጠየቅን ጾሙን ስንጾም እንዲህ ማድረግ እንደሚገባን የምናስታውስበት ሳምንት ነው ማለት ነው እና ሳምንቱ መጻጉዕ በመባል ይታወቃል። አራተኛው ሳምንት ይህን ይመስላል። ከዚህ የሚቀጥለውን በሚቀጥለው አስተካክለን ደግሞ ልናቀርብ እንችላለን። እስከዚህ ላለው ልዑል እግዚአብሔር ይመስገን። ጾመን ለመፈጸም አዝነን ለመጠቀም ያብቃን። ወስብሐት ለእግዚአብሔር አሜን።